በተሰማ ሰበር መረጃ ሰከላ ላይ መተነ እኔ ደግሞ ሰበር መረጃ ይዞልኝ የመጣ መስሎኝ ማለት ነው። ማስተርሴን ከዚህ ከአዲስ አበባ ሳይንስና ቴክኖሎጂ እንትን አልኩኝ። አሶሳ ዩኒቨርሲቲ ነው ማስተምረው። ኦሬዲ 6 አመት አስተምራለሁ። አሁንም እዛው አሶሳ ነው የምታስተምረው? አሶሳ ዩኒቨርሲቲ ነው ማለት። ያ ማለት ሰቅለ እዛው ነው የቀረው ማለት እኮ ነው። አሶሳ ዩኒቨርሲቲ ነው የተመረኩት። ማስተምረው አሶሳ ነው። ግን ያው ጥሩ ውጤት ስላለኝ መምህር ማለት አትፍራው እንዴ? ሰቃይ ተማሪ ስለሆነ ነው እዛው የቀረው ታፈቁ ማለት ነው። ሳገኛት እንደማደንቃት ነግሬያታለሁ። ዋው ከሰፈር ወደ ቦሌ የሄድኩ ነውና ከዛ ሶስተኛ ተደርቦ ነው የገባው። ከዛ ጠጋበልኝ ምናምን ነገር ላይ ዞር ብሎልኝ ጠጋበ ያለ ከዛ ሲያይ ነገር አለ ከዛ አኩሰለኝ አራክስ ተመልካቾቼ ተመልሼ የመጣው አሁንም እንግዳ ጋብዝላችኋለሁ። እኔ በጣም ነው የምወደው አምነዋለሁ። አይገርምም? ማለት በጣም የምወደው የማምነው ቲክታከር ሆኖ የሚያቀርባቸውን ዜናዎች በሙሉ አምነዋለሁ። የሚገርማችሁ ነገር የመሬት መንቀጥቀጥን መጀመሪያ እሱን ሰምቼ እሱ ካላላ አላምንም ብዬ ማለት ነው። ምክንያቱም እኔ ሲንቀጠቀጥ አንዴ ነው ሁለቴን ያጋጠመኝ። እዛው ሰፈር ነኝ። ለምን እንደማልሰማ አላቅም። ደንዝጄ ነው መሰለኝ አላቅም። ብቻ እሱ ዜናውን ከሰማ ካለ በኋላ ነው እሱ ካለ አምናለሁ ብዬ የማምነው ጎበዝ ወጣት ቲክታከር ነው። ዜና ነው የሚያቀርብልን። እኔ ዛሬ እንዲመጣ ያደረኩት ከየት ነው ይሄንን መረጃ ጎልጉሎ የሚያገኘው? ደግሞ ከሰው የሚቀርመውስ ነገር ቀድሞ እውነተኛ መረጃዎችን ይዞ የሚቀርብ ጎበዝ ቲክታከር ነው። ብሩክዬ ዛሬ የኔ እንግዳ ነው። ልጄ ናልኝ እስቲ ወደኔ። ብሩክዬ ና ጌታዬ፣ በጣም ነው የምወድ። በጣም ና እንደዚህ ነው ተቀበሉ። ብሩክዬ በዚህ ሰዓት በተሰማ ሰበር መረጃ ሰከላ ላይ መተነ እኔ ደግሞ ሰበር መረጃ ይዞልኝ የመጣ መስሎኝ ማለት ነው። ጌታዬ ደህና ነህ? ሰላም ነው። ሰላም ነህ? እንዴት አለ? እግዚአብሔር ይመስገን። ደስ ብሎኛል ስለመጣ። ቴንክ ዩ በጣም ድምጽን ደግሞ ስሰማ በቃ የሆነ ከነ አነባብ ስታይል ማለት ነው። ማን ነው ኮፒ አድርገህ የነበረው? ልጅ ሆነህ አሁንም ልጅ ነህ በነገር ላይ የራስህ ስታይል ነው እንደሆነ አውቃለሁ። ግን ትመኝ ነበር ከልጅነት ጀምረህ? አዎ አልተማርኩበትም እንጂ በጆርናሊዝሙ ደስ ይለኛል። እንደዚህ ከተማሩት በላይ እኮ ነው የምታቀርበው። በነገር ላይ ረገና እናወራለን። እንኳን ደህና መጣሽ ጌታዬ። እንኳን ደህና ቆየሽኝ። ሰላም ነህ? እንዴት ነሽ? ብሩክዬ ሰላም ነው አሎ ጌታዬ። እግዚአብሔር ይመስገን። ደስ ብሎኛል በጣም በጣም ነው የማመሰግነው። በጣም ማለት በነገራችሁ ላይ አስተማሪም እንደነበር ሰምቻለሁ። አስባችሁታል? ወጣት ነው ግን መምህርም ነው። አቋርጧል አሁን? አይ አላቋረጥኩም። ታስተምራለህ? ምንድነው የምታስተምረው? የት ነው የምታስተምረው? እኔ ዲግሪዬን የተማርኩት ሜካኒካል ኢንጂነሪንግ ነው። ማስተርሴንም በተርማል ኢንጂነሪንግ ነው። እዛው ከኢንጂነሪንግ ውስጥ ነው የሰራሁት። እንደ ቀልድ ነው የሚያወራልን እኮ እንደ ቀልድ። ማስተርሴን ከዚህ ከአዲስ አበባ ሳይንስና ቴክኖሎጂ እንትን አልኩኝ። አሶሳ ዩኒቨርሲቲ ነው ማስተምረው። ኦሬዲ 6 አመት አስተምራለሁ። አሁንም እዛው አሶሳ ነው የምታስተምረው? አሶሳ ዩኒቨርሲቲ ነው ማስተምረው። በምንድን ነው የምታስተምረው ሰብጀክት? ሜካኒካል ኢንጂነሪንግ ውስጥ ያሉ ኮርሶችን በሙሉ እናስተምራለን። ግን ተርማል ስፔሻላይዝ ያደረኩት ተርማል ላይ ስለሆነ ብዙ የተማሩ ካሉ ያው ቴርሞዳይናሚክስ፣ ፍሉድ ሜካኒክስ ምናምን የሚባሉ ኮርሶች አሉ እዛው ውስጥ። እነሱን ሞር ደጋግመን እናስተምራለን። ያ ማለት ሰቅለ እዛው ነው የቀረው ማለት እኮ ነው። አዋሳ ዩኒቨርሲቲ ነው የተመረኩት። ማስተምረው አሶሳ ነው። ግን ያው ጥሩ ውጤት ስላለኝ መምህር ማለት አትፍራው እንዴ? ሰቃይ ተማሪ ስለሆነ ነው እዛው የቀረው። ብዙ ጊዜ በዩኒቨርሲቲ ደረጃ አሪፍ ውጤት ያላቸው ሰቃይ ተማሪዎች አስተማሪ እንዲሆኑና እንዲቀጥሉ ይደረጋል። ብዙ ጊዜ ማለት ነው። አይ እኔም ከፍተኛ ውጤት የኔ ነበር አዋሳ ዩኒቨርሲቲ ላይ በእኛ ኮሌጅ ውስጥ። አቤት እህትና የኔ ጀግና ያዘባት የኔ ጀግና በእውነት ምን ተቸገርክ? አሁን ለምሳሌ ብዙ ጊዜ ሰቃይ የነበሩ ተማሪዎች በሚቀጥለው አመት አስተማሪ ሆነው ይመጣሉ። ከዛ በኋላ የመጀመሪያው ችግር ምንድነው የነበረው? መምህር ሆነ ስትመጣ መምህር መሆኔን አለማመን ነው ተማሪ የመጀመሪያ አይደል? ያው ያንግም ተወኛለሽ እና አባቴ አሁንም አትፍራው። ግን ወፍራማ አሁን ወፍር ያለው እንደውም ያኔ በጣም ቀጭን ነኝ እና ተማሪ መምህር መሆኔን ነኝ ብዬ አስረድቼ ምናምን እኑ በእናታችሁ ግቡ እኔ መምህር ነኝ ምናምን ብዬ ነው እንጂ ያው አያምኑም ተማሪዎች። ዋው እሱ ነው ዋናው ችግር። ከዛ ውጪ ያለው ነገር ያው እውቀቱ ስላለ ብዙ አይከብድም እና በስማው ደስ ብሎኛል። የሚገርም ነገር አሁን እንግዲህ የተማርከው በኢንጂነር ነው። ቲክታክ ላይ ደግሞ ብዙዎች የሚያውቁ ጋዜጠኛ ሆነ ሰበር መረጃዎችን ከብዙዎች ሰዎች ቀድመህ በጣም ብዙ መረጃዎችን የምታቀርብ በጣም ጎበዝ ጋዜጠኛ ነህ። እንዴት ይሄኛውን ፊልድ አገኘው? ከትምህርቱ ባሻገር ነው ወይስ ይሄኛውን ፊልድ እንዳገኘው የጠቀመኝ ነገር አለ ብለህ የምታስበው? እኔ መክሊቴ አካዳሚካል የሆነ ህይወት ነው። አሁንም ብዙ ጊዜን የማሳልፈው ያው መምህር ስትሆኝ ሪሰርቾችን ነው የምትሰሪውና
ግን እንዳጋጣሚ ሆኖ ቲክቶክ የሶሻል ሚዲያው እና ጋዜጠኝነቱ በለጠና ብዙ ሰው ጋር ደረሰ እንጂ በቅርበት የሚያውቁኝ ፕሮፌሽናል ነኝ፣ ባለሙያ ነኝ፣ ያው መምህር ነኝ ማለት ነው። እና በዛ ዙሪያ ነው ሪሰርቾችንም ምኖችንም የምሰራው ሁሌም ማለት አሁንም ድረስ። ግን እንዳጋጣሚ ሆኖ ሶሻል ሚዲያው ግሎ አረገ በጣም ማለት ነው እና ብዙ ሰው ጋር ተደራሽ አደረገኝ እና ሶሻል ሚዲያውን እኔ ማየው እንደ መተዳደሪያ ስራዬ ነው። መምህርነቱን ማየው ደግሞ እንደ ሆቢዬ መወደው ብዙ እንግዲህ ወደ 20 አመት የተማርኩበት ሙያ ነው ማለት ነው። 12 አመት በኖርማል ትምህርት አለ፣ ከዛ 5 አመት ደግሞ ዲግሪ የምትማሪበት አለ። ኦሬዲ ወደ 17 ሆነ። ከዛ በኋላ ማስተርስ ነው። እንደጋጣሚ በኮሮና ምክንያት 2 አመት ነው ማስተርስ፣ ግን ተገፋፍታ ወደ 3 አመት ሄዳለች። ሪሰርቹም ትንሽ ከፍ ያለ ሪሰርች ስለነበር ምሰራው ማስተርሴን የጨረስኩት በ3 አመት ነው። ስለዚህ 20 አመት ደፈነ ማለት ነው። እሺ እና በዛ ህይወት ውስጥ የቆየውበት ስለሆነ መምህርነቱን በጣም ወደዋለሁ። ሶሻል ሚዲያውን ደግሞ ማንኛውም ሰው ሁሌም እንደምለው ሶሻል ሚዲያ ላይ ኢንጌጅ ማድረግ አለበት ብዬ አስባለሁ። ወቅቱ ነው፣ ጊዜው ነው። ስለዚህ እንደ ገንዘብ ማገኝበት አድርጌ ደግሞ እሱን እጠቀምበታለሁ ማለት ነው። ስለዚህ አሁን ራስን ጋዜጠኛና ሰበር ዜና አቅራቢ ሆነ የመጀመሪያ ጊዜ ያነሳሳህና የመጀመሪያው ቫይራል የወጣው የማስረሳውን ስራህን እስቲ አውራኝ። ቲክቶክ ላይ ከመምጣቴ በፊት አንድ ምነግርሽ ዩቲዩብ ላይ ተቀጥሬ መስራት የጀመርኩት ለዛ ነው። ማስተርሴን እየተማርኩኝ እኔ ጆርናሊዝሙ የሆነ ዜናው ደስ ስለሚለኝ የሆነ ድርጅት ውስጥ ሄጄ ዜና ላንብብና ልጻፍ ቅጠሩኝ ምናምን አልኳቸው። እግዚአብሔር ይመስገን ቀጠሩኝ። አለንም ያው ጆርናሊዝም አልተማርክም እንዴት ምናምን አሉኝ። ግን ቀጠሩኝ። እስቲ ነው ግባና ስራ ምናምን አሉኝ። በቃ ቆንጆ ደሞዝ ደግሞ 6000 ብር ምናምን ደሞዝ ሲቀጥሩኝ በጣም ደስ የሚል ነበር። ያ ነው ብዙ አመት ከዛ በኋላ 2012 ጀምሮ 4 አመት 5 አመት ሰርቼበታለሁ ተቀጥሬ ማለት ድምጼን ነው ሰው የሚያውቀው ወይም ደግሞ በድም በጽሁፍ ብቻ ነው መሰራላችሁ ገንዘብ ነው ማገኝበት የነበረው። ከዛ ወደ ቲክቶክ ስመጣ መረጃው አለኝ ኖሃው አለኝ ይሄ ቶን አወጣጡን ችዬበታለሁ ምናምን በዛ ተለማምጄ ማለት ነው። ስለዚህ በቃ ከዛ በኋላ ቲክቶክ ላይ ያሉትን መረጃዎች ድሮ ዩቲዩብ ላይ ለሰው ምጽፋቸውን ወደ ቲክቶክ አመጣዋቸው የዛሬ 2 አመት ከምናምን ማለት ነው። እና ከየት ነው የምታገኛቸው እነዚህ ተሰበር ይሆን ሌላ ጆሮ ያልተሰማ አንተ ነቀድመህ የምታውቅ እንዳልኩ የመሬት መንቀጥቀጡን ራሱ እማም ነው ሌሎች አለ ምናምን ሲባል ቆይ እሱ ካላለ አላምንም ብዬ አንተ ጋር ገብቼ ቼክ አድርጌ ነው የምመለሰውና እነኚህ ሰበር መረጃዎችን ከሁሉ ቀድሞ አንተ የምታገኝበት ዘዴ ያለው ምናልባት ዘዴውን መናገር የሚያስበላ ከሆነ ላይ ብቻ ነገረን። አይ ትሬኒንግም ሰጣለሁ ለሶሻል ሚዲያ ችግር እንዴት እንደሚሰራ። አዎ እስካሁንም ወደ 450 ልጆችን እንትን ብያለሁ አሰልጥኛለሁም ኮንተንት ክሬተርም ሆነዋል ማለት ቢያንስ ከ5000 ፎሎወር በላይ እንደ አንድ ሚዲያ ስለሚቆጠር ከዛ እስከ 200 300 ሺህ የደረሱ አሉ አስጀምሪያቸው ግን ወደ 450 ልጆች አሉ። ስለዚህ ወይውን እነግራቸዋለሁ ማለት ነው። በዜናው ዘርፍ ስመጪ እኔ ሲምፕል ነው ብዬ ነው ማስበው። ኮሚትመንትሽና ጥንቃቄሽ ነው የሚፈልገው። በጣም ጥንቃቄ ይፈልጋል እውነት ለመናገር ግን እንደ ቀረጻ ያን ያህል የሚከብድ ቀረጻ አይደለም የምታደርጊው። ስለዚህ ዜናዎቹን ከየት ነው የምታመጣቸው ላልሽኝ ስራ ብለሽ ካየሽው ብዙ ጊዜ አይከብድም። በጣም ስራዬ ነው። ኮምፒውተር ላይ ነው ብዙ ጊዜ የማሳልፈው ወር ስልኬ ላይ ነው እንትምለው ይሄ ሌሎች ስራዎችን ስሰራ የአካዳሚካል የሆነ ነገር ሳረግ ስለምቆይ አንድ አፍታ ደግሞ ጎራ ብዬ አገራችን ምን ውስጥ ነው አይታደግ ሌላው ፍጥነቱን ደግሞ የሚወስነው ቦታ ለመምረጡ ነው። እኔ መሰራበት ቦታ እዚህ ጋር ያወራን ስልኬ ባይዘጋ ኖሮ ወጥቼ አይተነተነ እዚሁ ቀርጻለሁ። በቃ እዚህ ጋር ቁጭ ብዬ ቀርጻለሁ። ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ካልሳም ፕሮፐርቲስ ወደ ህልም ቤቱ የሚቀርቡበትን ለአጭር ጊዜ የሚቆይ ልዩ የአረፋ በዓል ቅናሽ ለእርስዎና ለቤተሰቡ ይዘንሎ መጥተናል። እንዲሁም ከ25% ጀምሮ ለሚከፍሉ ደንበኞቻችን ልዩ የአከፋፈል ቅናሽ አድርገናል። ከባለ 1 እስከ ባለ 3 መኝታ አማራጭ፣ ሰፊ ቴራስ እንዲሁም ጂፕ ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። ያገኘውን ዜና ማለት ነው። ዜናውን እንዳረጋገጥኩኝ ወዲያው ቦታ ስለማልመርጥ መሰራበትን እሱ ቶሎ እናንተ ጋር እንዲደርስ ያደርገዋል። ያ ነው። ዋው! እቲ ሶሻል ሚዲያ የሰጠኝ የተለየ ነገር ብለህ የምታስበው? ሶሻል ሚዲያው የሰጠኝ እኔ ከእውቅናውን አይደለም የምፈልገው ገንዘቡን እና አላገኘም። እሱን ሰጥቶኛል። እሱን ነው በቃ የሰጠኝ እንጂ ሌላ ነገር ሰጠኝ ብዬ ማለት አንድ ህይወቱን መቀየር የሚፈልግ የድሃ ልጅ በገኘው መስመር ህይወቱን ማስተካከል መቻል አለበት። በተለይ ደግሞ የማህበረሰቡን እሴት ሞራል ቫልዩ ምንለው ነገር አክብሮ የሆነ ነገር የምታገኝበት ከሆነ እንደ አንድ የሥራ ዘርፍ ነውና ያን ኦፖርቹኒቲ
በጣም በቀላሉ ነው የሰጠኝ እግዚአብሔር ይመስገንና ብዙ ራሱ አላለፋኝም እና እኔ ሶሻል ሚዲያው የሰጠኝ ሌላውንም ሰው ምለው እሱ ገንዘብ የደሃ ልጅ ከሆንክ ስልክ ካለክ እና የሆነ ሆቢ ካለክ ቲቪ ስቴሽን እጅ ላይ አለ ስልክ ላይ አሁን ላይ ቲቪ ስቴሽን ስልክሽ ላይ ከፈለክሽ ዘፈን ትለቂበታለሽ ከፈለክሽ ዜና ከፈለክሽ ድራማ ፈለክሽውን ነገር ማድረግ ትችያለሽ እና ያን ኦፖርቹኒቲ ተጠቀሙ ነው ማለት በቃ ማለት ምንም ማለቃቀስበት ሁኔታ የለም እና ሶሻል ሚዲያ የሰጠኝ ያንን ነው እና ኦፖርቹኒቲ እና ሰው ነው የሰጠኝ ኔትወርኪንግ በጣም ዋው ቤተሰቦች ይሄንን ሲያዩ መጀመሪያ ላይ ሶሻል ሚዲያ ላይ ሲያዩ ምን ነበር የደረሰ ኮሜንት አረፍ ዜና ይሰራል ምናም ሲባል ፖለቲካ ይሰራል እና አረፍ አረፍ ነው የተባልኩት ምንድነው እየተባለ ያለው እንዲህ እኮ ያወራል ዝም ብሎ ምናምን አሉ እሺ ከዛ ናራ እንዴት ነው ምተው አልተውም አልኩኝ ቢዝነስ ነው አልክ አዎ እኔ ገንዘብ ማገኝበት ነው እንጂ እኔ የተከበረ ሙያ ያለኝ ምናምን ቢያንስ ማለት ለሰርቫይቫልም አልነበረም ማለት ከደሞዝ ጥያቄ ጋር ወይም ደግሞ ስራ አጥቼ ምናምን አይደለም የገባውበት ራሴን ለመለወጥ ነው የገባውበት ኮምፕሊትሊ ቼንጅ ማድረግ ስለመፈልግ ለዛ ነው የገባውበትና ማንንም ቢለኝ አላቆም በጣም ጠንቃቃ ስለሆንኩኝም ፋውል አረግጥም ብዙ ጊዜ ለዛ ነው ፋውሎችን ጃምፕ ነው የምትላቸው በደንብ ማለት ካልሆነ አትቆይም ዋው በጣም በተለይ ደግሞ በእኛ ሀገር እንትን ውስጥ ብዙ ጥራዝ ነጠቆች አሉ ጥግና ጥግ ያለ ነገር ማለት ነው እናንተም ብዙዎቻችሁ ታውቁታላችሁና በተጠንቀቀሽ ስሙዝ አርገሽ መሀል ላይ ካልሄድሽ ትንሽ ካዳለጠሽም ብዙ ነገር ታጫለሽና እሱን ነው የምጠነቀቀው እስቲ ለወጣቱ ምን ትመክራለህ ለወጣቱ መክረው ያው ሁሉም ነገር በጊዜው ነው የሚሆነው እውነት ለመናገር አንዳንድ በሮች የሚከፈቱት በጊዜያቸው ነው እኛ ስላንኳኳናቸው ምናምን አይደለም እግዚአብሔር ደግሞ አይቸኩልም እግዚአብሔር የሆነ ጸሎታችንን ሰማን ለምን አልሰማንም ብለን ምናለቃቀስ ሰዎች ጥፋታችንንም ቶሎ አላየብንም ቶሎ አልቀጣንም በጥፋታችንም ማለት ነውና ሁሉን ነገር ጊዜውን ጠብቆ ነው የሚከፍተው ስለዚህ እግዚአብሔር የራሱ ጊዜ አለው የሚለው መናገር ፈልጋለሁ ከዛ ውጪ ግን ሁሉም ሰው ያለውን ኦፖርቹኒቲ ሊጠቀም ይገባል እጃችን ላይ ያለውን ነገር ልንጠቀም ይገባል ሲምፕል ነገር ምለው ደግሞ ስራ ያለውም ስራ የሌለውም ስራውን ማሳየት የሚችልበት ፕላትፎርሞች አሉ ሶሻል ሚዲያዎች አሉ ሶሻል ሚዲያውን በአግባቡ ሰው መጠቀም አለበት ብዬ አስባለሁ ሁሌም አጠገብ ያሉ ሰዎችን እንዴት ሶሻል ሚዲያ የሆነ ነገር ጀምሩ ምንድነው ትወና ምትወጂ ከሆነ እኮ ትወናውን ፕላትፎርሙን ሰጥቶሻል በጣም ብዙ ታለንት ሊሆኑ ልጆችን ያያየን ነው አንቺ ዘፈን ዳንስ የሚችሉ ልጆች ዳንሳቸውን እያሳዩበት ነው ዜና ምን ሰራ ልጆች ዜናውን እየሰራንበት ምንም ነገር ምታረጊው ይሄንን ነገር የመስራት ታለንት ካለሽ ይሄንን ሶሻል ሚዲያ ላይ አሳይተሽ ለሰው ወደ ቢዝነስ መቀየር ትችያለሽና ለወጣቱ መክረው ያን ነው ጊዜን መጠበቅ ያስፈልጋል ከዛ ውጪ ያው እግዚአብሔርን ማመስገን ነው ላልሆነውም ነገር እግዚአብሔር ይመስገን ብሎ ተቻለንን ማድረግ ነው የሚያስፈልገው በጣም አሪፍ አሁን ብቻ እንዳልመጣ ደግሞ አውቂያለሁ አዎ ነፂ አብራሃለች በሚገባ እስኪ ነይ በሉልኝ እስቲ በጭብጨባ ላኩልኝ እሷም ጎበዝ ቲክታከር ናት በዛ በመሰብ እንድገባ ነበር በበረነ ኖር ብያለሁ እስቲ መጀመሪያ ማን ሰላም እንደምታይ አይሻለሁ እንኳን ደህና መጣሽ ነጽዬ እንዴት ነሽ የኔ ፍቅር ሰላም ነው እንኳን ደህና መጣሽ እስቲ ቁጭ በይ በእናትሽ እንኳን ደህና መጣሽ እንኳን ደህና ቆየሽ እንግዲህ እስቲ መቼ ተገናኛችሁ ከብሩኬ ጋር መቼ ነው የምትተዋወቁት የሚገርምሽ ባለፉት 10 ቀናት ውስጥ 3 ነው 4 ተገናኝተናል ከዛ በፊት ተገናኝተን አናውቅም ወይ በ10 ቀን ውስጥ ስንት ተገናኛችሁ 3 ምናምን ተገናኘና 3 ቀን በሏ አዎ በጣም የሚገርም ቅድም ያወራን ነበር በስራ አጋጣሚ ለስራ ድርጅቶች ሲጠሩን ፕሮግራሞች ላይ ምናምን በዚህ 10 ቀናት ውስጥ ተደጋግመን ተገናኘን ስራ ላይ ማለት ነው ስራ ላይ አዎ ከዛ በፊት ሶሻል ሚዲያ ላይ ብቻ ነበር የምትተዋወቁት ማለት ነው በአካል ተገናኝታችሁ አታውቁ ማለት ነው አዎ ሳገኛት እንደማደንቃት ነግሬያታለሁ አይደል ዋው ነግሬያታለሁ እና ሸራተን አንድ ፕሮግራም ላይ ተጋብዘን ነበርና እዛ ልክ ሳገኛት በጣም ጎበዝ ልጅ ነሽ በጣም ታለንትድ ነሽ እና ወንድሜ ደግሞ በጣም ነው የሚወድሽ ምናምን ብዬ ከወንድሜ ጋር ነበርኩኝ አንተ ሰላም አላለችሽም አላለሽም በውስጥ አትወደኛለህ ብሩኬ ታደንቀኝ አይ መጀመሪያ እኮ አድናቆትን የነገረሽ እሱ ነው አልኳትና ወንድሜም በጣም ነው የሚወዳት ደግሞ እያለኝ ነበር እንደ ትናንትና እቺ ልጅ በጣም ጎበዝ ነሽ ሲላይ ስለነበር እሱን ጠራውትና ተዋውቂው በጣም ነው የሚወድሽ ወንድሜ ምናምን ብያት አለኩ ለነገሩ ያሁኑ ትውልድ ላይ የመደናነቅ ችግር የለበትም ደስ ይላል ሲደናነቅ ለነገሩ የቀደሙት የሚደናነቃሉ የእናንተ ደግሞ በጣም ዘመናዊ እየተሆነ ሲመጣ ይህ ዘመን ነው ይህ አሁን ያለው ትውልድ ነው በጣም መደናነቅ ላይ ደስ ይላልና ደስ ይላል አይደል በጣም በጣም መቼ ነው እሱን የምታውቂው
አንቺ ደግሞ በጣም ቆየሁ እኔ ሲጀምር አካባቢ ይመስለኛል አይደል ይሆናል አብራችሁን ያደጋችሁ ሶሻል ሚዲያ ላይ ማለት ነው። አይ እሱ በቅርብ ነው የጀመረችው እንዴ እንደዚህ ሁለታችሁ ምን ተላለፋችሁ እኮ እንደዚህ ብላችሁ እሷ በቅርብ ነው የጀመረችው እንዴ አይደል በቅርብ ነው የጀመረችው ነው እኔ ኦልሞስት 1 አመት ሆነኝ ከጀመርሽ። ምን ያህል ፎሎወር አለሽ? ኦልሞስት ወደ 600,000 ምናምን። ዋው! በአንድ አመት ውስጥ አንተስ ምን ያህል ፎሎወር አለ? እኔ 1.6 ምናምን። ዋው ዋው! ወልዷል የኔን ወልዷል ጥፍ ማለት አንድ ምን ያህል ጊዜ ሆኗል ከጀመርክ? እኔ አሁን 3ኛ አመቴ ሊመጣ ነው መስከረም። ስለዚህ የጊዜው ሂደት ነውና ስለዚህ ከዛ በላይም ሊሆን ይችላል እንደዛም ሊሆን ይችላል ጊዜው እንደሚወስደው ማለት ነው። ቀላል ነገር አይደለም። እስቲ በሶሻል ሚዲያ ምን አገኘው የምትዩ ነገር አለሽ? የጠቀመሽ ነገር የጎዳሽ ነገር አለው ወይ የሚሉትን ነገር ምክንያቱም እዚህ የምታያቸው ከሎሬት የመጡ ጥበበኞች አሉ፣ ከክቡር ዶክተር አርቲስት ተስፋዬ አበበ ጋር የመጡ አሉ፣ ከዩኒክ ሞዴሎች የመጡ አሉና ሁሉም የጥበብ ልጆች ናቸው እዚህ ያሉት። ስለዚህ እናንተ ደግሞ ወጣቶች ናችሁ እነሱም ከናንተ የሚወስዱት ነገር አለ ብዬ አስባለሁና ሶሻል ሚዲያው የጠቀመሽ ነገርና ያለው ተግዳሮት ምንድነው? እኔ መጀመሪያ አካባቢ ላይ እንደነሱ እንደሚሳተፉባቸው ቦታዎች ሳተፍ ነበረ። ሰፈር ውስጥ እና ትምህርት ቤት ደግሞ ሚኒ ሚዲያ ምናምን ጎበዝ ነበርኩ፣ አክቲቭ ነበርኩ። እሱን ነገር እንዳወጣበት እንዳንጸባረቅበት በጣም ረድቶኛል። በተለይ ቲክቶክ ላይ ነው የምችለውን ነገር ማሳየት የቻልኩት። ሰዎች በጣም አድማይር ያደርጉኝ ምናምን እንድቀጥል ያወጣሁትና ቲክቶክ በጣም ረድቶኛል። እኔ በቃ በጣም ሰፖርት አድርጎኛል። የምፈልገውን ነገር እንዳሳይ ረድቶኛል። አቅሜ እንዳወጣ ረድቶኛል። ሌላ ቦታ ማግኘት ያልቻልኩትን ነገር እዚህ ጋር ኦፖርቹኒቲ ሰጥቶኛል ምናምንና አሁንም የምመክረው ለብዙ ሰው ነው የምመክረው፣ ቲክቶክ ጀምሩ ካሰባችሁ ከሌላችሁ ማለት ነው። አዎ ሀሳቡ ኖራችሁ ዛሬ ነገር አትበሉ። ለማንም መሆን የሚችል ነገር ነው ቲክቶክ። ማንም ሰርቶ ጥሩ ነገርና ዩኒክ ነገር ይዘሽ ነው አንቺ ብቻ በቃ ለማንም ይሆናል። አሪፍ በጣም ባለውለታ በደንብ ከተጠቀምሽ ባለውለታችን ነው ቲክቶክ በጣም ቦምብም ነው መድኃኒትም ነው። ያልተጠቀመበትና ቺንቱና የረቀላት ሰው ፈንድታም ሀገርም ታበላሻለችና ማለት ነው አይደል? ስለዚህ አሁን ሌላ ስራ ትሰሪ ማለት ነው። በቃ ሶሻል ሚዲያ ላይ ብቻ ነው የምትሰሪ ወይስ ሌላ ልክና አሁን ብሩኬ ማስተማሩም እንዳለ ነው እሱ ለሆቢው ይሰራል፣ ሶሻል ሚዲያ ለገንዘብ ይሰራል። አንቺስ? እኔ ቅርብ ጊዜ ነው በአካውንቲንግ የተመረኩት ከቅድስት ማርያም ዩኒቨርሲቲና የካቲት ላይ ነው የተመረኩት። ቲክቶክ እየሰራሁኝ ነው የተመረኩትና አሁን ላይ ያለሁት ሙሉ በሙሉ ቲክቶክ ላይ ነው። ቲክቶክ ላይ ሙሉ ጊዜን ሰጥቼ ፉል ታይም እየሰራሁኝ ነው ያለሁት። ጥሩ ነው፣ ኢንካምም አለው፣ እግዚአብሔር ይመስገን ቆንጆ ነው። በዛ ላይ ደግሞ የተማርሽው አካውንቲንግ ነው፣ ለመቁጠር አትቸገሪ። አሪፍ ነው፣ እግዚአብሔር ይመስገን ቆንጆ ነው። ዋው! ስለዚህ አሁን ማስታወቂያዎችም አሉ ማለት ነው? አዎ ማስታወቂያዎች አሉ። ድርጅቶች እንድናስተዋውቅላቸው የሚፈልጉትን ነገሮች ለኛ ይነግሩናል። እኛ ደግሞ ባለን በኮንተንታችን አሁን እኔ የምሰራው ኮሜዲ ተች ያለው ነገር ነውና በኮሜዲ ምናምን እያደረግን ህዝቡ ጋር እንዲደርስ እናደርጋለን ማለት ነው። የተለያየ ይሄ ሶሻል ሚዲያ ላይ በመውጣትሽ ምን ነው አልወጣው ምን ነው ይሄን ባላረኩ ብለሽ የተቆጨሽበት ጊዜዎች ነበሩ? እኔ የለም ገና ነኝ። 1 አመት ገና ነው። ትንሽ የተቸገርኩት ብዬ የማስበው ከታክሲ ጋር በጣም እንደዚህ የተያያዘ ቁርኝት አለና ታክሲ ላይ መሄድ አልቻልሽም አይደለም? ሰዎች ታክሲ ላይ ሲያዩሽ ምናምን ቲክቶከሮች ምናምን ነገር ይሉሻልና እንደዛ አይደለም። ንገራቸው ሰላም እንዲሰጡሽ። አይትስ ኦኬ ግን ብዙም እንትን አይሉኝም፣ አይጫኑኝም። ኮሜዲ ቴስት ስለሆነ ሲያገኙሽ በቃ እዛው ጋር ሃይፐር ሆነሽ ነው የሚፈልጉት። አንቺም ጋር እንዴት እና አሪፍ ነው። ያን ያህል አልጎዳኝም። ግን እንደ ተግዳሮት ብለሽ ከጠራሽ ታክሲ ላይ ስትጠቀምና እሺ ብየሰራሽ አንቺ በታክሲ ነገር እንደውም አንዴ ማስታውሰው ከሰፈር ወደ ቦሌ የሄድኩ ነውና ከዛ 3ኛ ተደርቦ ነው የገባው። ከዛ ጠጋበይልኝ ምናምን ነገር ላይ ዞር ብሎልኝ ጠጋበይ ያለ ከዛ ሲያይ ነገር አለ ከዛ አኩሰለኝ አራክስብ ከዛ መጨረሻ ላይ ከፈለልኝ ምናምንና ወረደ እንጂ ብለሽ ወረደ እሱ ወረደ ከፈለልኝና ምንም አልተናገረኝ። ታክሲ ላይ ሲያገኙ ሊገረማሉ ነገር ነው። አይ ዶንት ኖ እኔ እንዴት እንደሚያስቡ በጣም ሀብታም እንደሆነን ይሰማቸዋል መሰለኝ። ስለሆናቸው ነው እኮ ነው ቆንጆ ነው አንዛራይ ቆንጆ ነው እኮ ብሩክ አይደል? ዘግቧል መሰለኝ። ዘግብ አይ ያው ይገኛል እንዴ ይገኛል አለን እኮ ቆንጆ ነው። ምክንያቱም ሶሻል ሚዲያውን ለገንዘብ ነው ያንኛው ለሆቢ ነው ስላለ ስለዚህ ቢገኝበት ነው ማለት ነው። አዎ አይ የማይዋሸው ነገር ይገኝበታል። አዎ የሚገርም ነው። እናንተን አግኝቼ አሁን እኔ ዝም ብዬ ሳስበው ቲክታከርን ማስቀመጥ ትንሽ የሚሆን አልመሰለኝም። እዚህ ጋር የሆነ ነገር እናዘጋጃጅና የሆነ ከጌም ጋር አብረን እዚህ ብንገማገም ጥሩ አይመስላችሁም? ምክንያቱም ቲክታከር ልክ እንደ ኢንተርቪው ስንባባል አይሆንም አይደል? እየተነቃነቀን ሜዳ እንስጣቸው ይመቸኛል። በቃ ስለዚህ ተመልካቾቼ ተመልሼ እመጣለሁ።